ሰላም ጤና ይስጥልኝ። ስዋለው ካሊ ሰሞኑን ፎሚ ኬኤስኤስኤል ማርኬቲንግ ሶሉሽን ዛሬ የምንወያየው ስለ ፕሮጀክት ይሆናል። እንግዲህ ፕሮጀክት ማለት የሚያስፈልገው ለምንድነው ብለን አንድ ሰው አንድን ነገር ወይም ደግሞ አንድ ነገር ለመስራት ስቦ የሚይዝ ቤዚክ ነገር ነው። የፕሮጀክት ማለት ያው እንግዲህ ቢዝነሱ ዓለም በየትኛውም ባክ የምንለው ፈንዳሜንታል የቢዝነስ አይዲያ ነው እና ፕሮጀክት ብዙ ጊዜ ፌል የሚያደርገው አንዳንዴ ባህሪዎችን ባለመረዳት ነው። በእርግጥ የምናያቸው ኮንስትሬንቶችን ላይፍ ሳይክል እናያለን። ቤዚካሊ ግን ካራክተሩ ስለ ፕሮጀክት ስናወራ ወሳኝ የምናቸው 3 ካራክተሮችን ነው። እንግዲህ ይሄን ማወቅ ለምን ያስፈልጋል ከተባለ ነገ ከነገ በኋላ እንደምንሰራው ፕሮጀክት እንደምንሰራው መነሻ እንዲሆነን ዋና ዓላማው ስለሆነ እነዚህ 3 ነገሮች ነው። እንግዲህ የመጀመሪያው ፕሮጀክት ምንድን ነው? ቴምፖራሪ ስንል ምን ማለታቸው? ቴምፖራሪ የምንለው የሆነ ጊዜ ተሰራ የሚጠፋ ማለት ሳይሆን መነሻና መድረሻ ያለው መቼ ተጀምሮ መቼ እንደሚያልቅ ግልጽ የሆነ ነገር ያለው ለእያንዳንዱ ነገር ለእያንዳንዱ ስቴፕ እና ለእያንዳንዱ ስኬጁል ግልጽ የሆነ ስኬጁል ያለ አጠቃላይ መነሻውም መድረሻውም የሚታወቅ እንዲሁም ደግሞ ዲፋይን የሆነ ወይም ደግሞ ግልጽ የሆነ በጀት ያለው ሪሶርስ እንዲሁም ደግሞ ስኮፕ ያለው እስከምን ድረስ እንደሚሰራ ግልጽ የሆነ ያለው አጠቃላይ ቴምፖራሪ ይባላል ፕሮጀክት። ለምን እንደነገርኳችሁ መነሻ መድረሻ ራሱ የቻለ በጀት ያለው እንዲሁም ደግሞ ስኮፕ ያለው ማለት ነው። ፕሮጀክት ሲባል ቀጣይነት ጊዜ የሚሰራ ማለት ነው። ግን በጣም በተለምዶ ፕሮጀክቶች በጣም ቅጥ ያጣ ነው። ያ በመሆኑ ብዙ ጊዜ ብዙ ፕሮጀክት ያላስፈላጊ ወጪ ይደረጋል። ፕሮጀክት እንኳን ይቀንሳል። እሱን ኮንስትሬንት ላይ ብናይ፣ ስለዚህ ፕሮጀክቶች ቴምፖራሪ ናቸው ስንል ዲፋይን የሆነ መነሻና መድረሻ አላቸው። ዲፋይን የሆነ በጀትና ሪሶርስ አላቸው እንዲሁም ግልጽ የሆነ ስኮፕ አለው። ሁለተኛው ዩኒክ። እንግዲህ ዩኒክ ስንል ምንድነው? ዩኒክ ማለት ብዙ ተመሳሳይ ፕሮጀክቶች ሊኖሩ ይችላሉ። በነገራችን ግን አንደኛው ካራክተር የፕሮጀክት ዩኒክ ነው። በስቴክ ሆልደር ሊሆን ይችላል፣ በፕሌስ ሊሆን ይችላል፣ በጊዜ ሊሆን ይችላል፣ ሪዛልት ሊሆን ይችላል። ዩኒክነስ አለ። ስለዚህ ፕሮጀክት ዩኒክ ነው የምንለው አንድ ፕሮጀክት የሚያሰኘው ዩኒክ የራሱ የቻለ ዲሊቨሬብል የሆነ ጎል ያለው የራሱ የቻለ ዲዛይን የራሱ የቻለ ውጤት ያለው። ስለዚህ ዩኒክነስ የምንለው በፕሮጀክት ላይ አንደኛውና ዋነኛው ካራክተር ወይም ደግሞ ሁለተኛው ካራክተር ለምንለው ዩኒክ። ስለዚህ የምንሰጠው ፕሮጀክት ይዘን ከመጣ የምንሰጠው ነገር የተለየ ነገር ይዘን መምጣት አለ፣ የተለየ ውጤት ማለት። ሌላና ሶስተኛው የመጨረሻው ፐርፐዙ ምንድነው? እንግዲህ ፕሮጀክት በነገራችን ኤኒ ፕሮጀክት ምንድነው መፍታት ያለው ፕሮብለም ነው የሚፈታው። እኔ ብዙ ጊዜ ቢዝነስ መነሻችን ፕሮብለም ነው ብያለሁ። በነገራችን ፕሮብለም ከሌለ ቢዝነስ ፕሮብለም ከሌለ ፕሮጀክት ያ ማለት ለአንድ ኤሪያ ችግር የሆነው ለአንዱ ኤሪያ ደግሞ ምናልባት እንደ ቢዝነስ ኦፖርቹኒቲ ወይም ደግሞ ለተወሰኑ አካላት ፕሮብለም የሆነው ለተወሰኑ አካላት ደግሞ ቢዝነስ ኢንካም ሊሆን ምን ሲሆን ፕሮብለምን ቤዝድ አድርገን ስንነሳ፣ ስለዚህ ዲዛይን ኦብጀክቱ ዲዛይን የተደረገበት ዋና ዓላማ ሊሰጥ የሚችለው መፍትሄ የሚባል ጎል ነው። ዋና ጎል ችግር ነው። ስለዚህ አንድ ፕሮጀክት ከተመሰረተ ችግር ካልፈታ በስተቀር ፕሮጀክት ነው የተቋቋመበት ዓላማ የተመሰረተበት ፕሮጀክቱ ዲዛይን የተደረገበት የራሱን ዓላማ ቤዝድ ኦን ዛት ችግሮችን መፍታት የሚያስችለው ሶስተኛው ካራክተር ጎል እንለዋለን። አጠቃላይ ፕሮጀክት ማንኛውም ሰው በራሱ ላይ እንዲሁም ደግሞ የተለያዩ ችግሮችን ለመፍታት ዲዛይን ሊያደርገው የሚገባ ነገር ግን እነዚህ 3 ወሳኝ ነገሮችን ማወቅ ይጠበቃል። እንግዲህ ፕሮጀክት የራሱ የሆነ ኮንስትሬንቶች አሉ። በሌላ ጊዜ የምናያቸውና ኮንስትሬንቶች ዘትራይንግ ኮንስትሬንቶች እነሱን ዲቴል እናያቸዋለን። ዛሬው ግን አብራችሁ ስለቆያችሁ አመሰግናለሁ። በዛ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብረታችን ያሳድግ። የተሰራላችሁ ሀሳብ ካለ ኮሜንት ያስቀምጡልኝ። አመሰግናለሁ።